ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ብዝት ትበልኝ። እዚህ ጋር እንግዲህ ምን ያህል እንደሰፋኝ ነው ማሳያችሁ እና ከዛ በኋላ ደግሞ የበዓሉ ዋዜማ ጠዋት ላይ ነው ይሄ ማለት ነው። ጠዋት ላይ ነው ቀጨቀም እስቲ ወደ በዓሉ እንዲሄድ ደግሞ ይላችሁ። ከዛ በኋላ ደግሞ እዚህ ከጓደኞቻችን ጋር እንደዚህ ያሳልፈናል ማለት ነው። እቺ ደግሞ ቀስ በይ ሳራ ትባላለች። እሷ አንደኛ ምስር፣ አንደኛ ጀና፣ አንደኛ ኤቢሻዋ ትባላለች ማለት ነው። እንግዲህ የበዓሉ ዋዜማ የበዓሉ ቀን ይሄን ይመስላል። በሌላ ፎቶ እየተነሳን ነው፣ በሌላ ስልክ ማለት ነው። ብቻ ሁላችን እየተንቆራጠጥን ምናምን ነገር። እቺ ደግሞ ጸጉሯን እንዴት እንደምታሳቅ ባይ ፈገግ ሰላምዬ ኤቢሻዋ ታወራለች ብላ ተነሳን ማለት ነው። አሁን በቃ ደግሞ ሌላ አዲስ ድራማ ነው። ከዛ እኔም ጸጉሬን አልተስተካከልኩም ነበረ። እኔ ደግሞ እዚህ ጋር ገባ ብዬ እየቆጠረ ነው ወይ እያልኩ ነው ማለት ነው። እንደምታዩት እዚህ ጋር ምን እየፈለግ ስልክ እየተፈለገ ነው እዚህ ጋር። ብቻ መዳሞቹ ትንሽ ሰዓት ነበረ የሰጡንና በዛ ሰዓት ተጠቅመን ፎቶ ለመስታወሻ እየተነሳን ነበረ። ምስር ደግሞ መጣለች ወደፊት ማለት ነው። ምስር እየመጣለች እዚህ ጋር ተስተካከል እንዴ ወደ እኔ ብላኛለች። እዛ ጋር ቆሚ በቃ እንደዚህ ነው የምንነሳ ብላኛለች። እቺም ደግሞ ተጣጣፈች ሄደች። እቺም ደግሞ ዋን ቱ ትሪ ተነሳ ማለት ነው። ተነሳ ነው ሊነሳ ነው እንጂ ሊነሳ ነው ስታይል። አንቺ ምን ወጣሽ ገባባ የተባልሽ እስቲ እዚህ ጋር አምጪ በኔ ያንቺ ስልክ የሷ ስልክ ይሻላል እያልኳት ነው ደግሞ ከዛ ደግሞ ስልኳን እያየን ነው ማለት ነው። ስልኳን እያየን ተይ በቃ አስቀምጪ ተረጋጊ እኔን እያያችሁ ብላለች እሷ ማለት ነው። ከዛ አንቺ ደግሞ ቀልብ እየሰጠች ካርት እየሰራች ነው ማለት ነው። እዚህ ጋር ደግሞ በጣም ጥሩ አይደለም፣ ጥሩ አልነበረ ማለት ነው። በቃ ወደ ውጭ እንውጣ ተባልን እዚህ ጋር ወደ ውጭ እንውጣ ተባልን ማለት ነው። በቃ ወጡ እነሱ ማለት ነው። ውጭ ደግሞ በትንሹ ያሳያቸዋለሁ። ወጥተናል አሁን በር ላይ ማለት ነው። ወጥተናል ደግሞ አቃጣሪ ያለች እዛ ጫፍ ላይ ማለት ነው። እና ወጣን አሁን እዚህ ጋር እኔ ጫማ እያረኩ ነው ማለት ነው። ወጡ እነሱ ወረዱ ታች ላይ ማለት ነው። ከዛ እኔ እዚህ ጋር ሆኜ ትንሽ ቀረስኩት። ከዛ ስቶፕ አልኩት ማለት ነው። እዚህ ጋር ጫማ እያረኩ ነው፣ ጫማ እየፈለኩ ነው ምናምን ነገር ብቻውንም ቀራ። ይኸውላችሁ እዚህ መጡ ከኋላ ማለት ነው። ከዛ ይሄ ነበረ ማለት ነው። በስተመጨረሻው እነሱም ልብሳቸውን ቀይረው ምግብ ይሄም ይመስል ነበረ ማለት ነው። እና ይህን ይመስላል። ውድ የሀገሬ ልጆች ላይክ፣ ሼር፣ ሰብስክራይብ ማድረጋቸው አትርሱ። ወዳቸዋለሁ። ባይ ባይ ባይ